ጤናስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው። ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን ቅድሚያም አበይት ዜናዎችን በምዕራብ ሸዋ ኤጀሬ ከተማ ነዋሪዎች በፌደራል ፖሊስ ትጥቅ ፈቱ አረና ለፌደራል ተወካዮችና ለክልል ከመቶ በላይ እጮች ቢያቀርብም በተለያየ ጫና ተወዳዳሪዎቹም ራሳቸውን አገለሉ አባዱላ ገመዳም በህዋት ባለስልጣናት ተገመገሙ ዜናው ሲተነተን ነው ከዜናዎቹ ጋራም ኢዮባይሳነኝ በምዕራብ ሸዋ ዞን ኤጀሬ ከተማ የአካባቢ ነዋሪዎች በፌደራል ፖሊስ ቤት ለቤት ፍተሻ እየተካሄደባቸው ይገኛል ትጥቅ ከነዋሪዎችም እየተቀማ እንዳለና የአካባቢ ነዋሪዎች ለዝግጅት ክፍላችን ገልጸዋል የካቲት 5 2007 ዓ.ም ከምሽቱ 5 ሰዓት የፌደራል ፖሊስ ከተማውን በመውረር ማብራት በማጥፋት የአካባቢ ነዋሪዎችን ቤት ለቤት ሲበረብርና ኋላ ቀር የሆኑ መሳሪያዎችን ሰብስቦ እንደወሰደም ታውቋል መጭምርጫውን ለማሰናከል ከጸረ ሰላም ኃይሎች ጋርም እየተንቀሳቀሳችሁ ትገኛላችሁ በሚል ወጣቶችን ሲያንገላቱና ሲደበደቡም እንደነበረ ታማኝ ምንጮቻችን አክለው ገልጸዋል እስካሁን ድረስ ቁጥሩ በርከት ያለ መሳሪያ ከአካባቢው እንደተለቀመና በፌደራል ፖሊስ ተይዞ ሆለታ ከተማ ፖሊስ ጣቢያዎች እየተቀመጠ እንዳለ ለዝግጅት ክፍላችን የደረሰው መረጃ ይገልጻል አረና ለፌደራል ህዝብ ተወካዮች ምክር ቤትና ለክልል ከመቶ በላይ እጮች ቢመዘገቡም በተለያዩ አካባቢዎች በደረሰባቸው ጫና ምክንያት በርካቶቹም ከውድድር ሞታቸውን ፓርቲው አመልክቷል የድርጅቱ ሊቀመንበር አቶ ገብሩ አስራት ሳይቀሩ የካርድ የለም ተብለው እንዲመለሱ መደረጉን የፓርቲው ህዝብ ግንኙነት ገልጸዋል አረና ትግራይ ኢትዮጵያ ውስጥ መጪው ግንቦት ለሚካሄደው ምርጫ ያስመዘገባቸው እጮች ራሳቸውን ከምርጫ ለማገል እየተገደዱ መሆኑን አስታውቋል አረና ለፌደራል የህዝብ ተወካዮች ምክር ቤትና ለክልል ከመቶ በላይ እጮች ቢመዘገቡም በተለያዩ አካባቢዎች በደረሰባቸው ጫና ምክንያት በርካቶቹ ከውድድር ሞታቸውን ፓርቲው አመልክቷል የድርጅቱ ሊቀመንበር አቶ ገብሩ አስራት ሳይቀሩ ካርድ የለም ተብለው እንዲመለሱ መደረጉን የፓርቲው ህዝብ ግንኙነት ለዶቼ ቬለ ተናግሯል የክልሉ የምርጫ ቦርድ ኃላፊ የአረናን አቤቱታም መሰረተ ቢስ ሲል አጣጥሎታል በተለያዩ በኦሮሚያ ክልል ውስጥም አሁንም ምርጫውን ሰበብ በማድረግ በርካታ ዜጎች እየተንገላቱ እየተደበደቡ ይገኛሉ አፈጉባኤም አባዱላ ገመዳም በህዋት ተገመገሙ አባዱላ ገመዳም ከኦሮሚያ ፕሬዝዳንት ከአቶ ሙክታር ከድር ጋር እንደማይግባቡ የተናገሩት የኢህአዴግ ምክር ቤት ከፍተኛ አመራር ጠበቅ ያለ ግምገማ አድርጎባቸው ነው አፈጉባኤ በግምገማው ኦሮሚያ አባላት በትህትና ታስተናግዳለን የአፈጉባኤን ቦታም በደስታ አልተቀበልክም በአዲስ አበባ አዲስ ማስተር ፕላን ጋር ተያይዞ ተልኮን ለማስፈጸም ችግር አለብህ ከማስተር ፕላኑ ጋር ተያይዞ ለተነሱ አመጽ መባባስ መንሴው አንተነህ ተብለው ወቀሳት ተወቅሰዋል አባዱላ ገመዳ ቀረበባቸው ሂስ ምላሽ ሲሰጡ አመጽ የተባለውን አልቀበለውም ዘረኝነት የተባለውን ከሙክታር ጋር ስለማለግባባ እንዲሁም አሁን ስልክ እየደወልኩ በክልሉ ዙሪያ አስተያየት መስጠት አቁሜያለሁ ብለዋል በርግጥ አባዱላ ገመዳ ከአቶ ሙክታር ጋር ሆድና ጀርባ ናቸው የቀድሞው የኦሮሚያ ክልል ፕሬዝዳንት ከአቶ አለማየሁ አቶምሳ ጋር እንደዚሁ ሆድና ጀርባ መሆናቸውን ውስጥ አዋቂ ምንጮች ይገልጻሉ ዜናው በዚያ በቃ መልካም ቆይታም ከቀሪው ፕሮግራማችን ጋር በዚህ ሙዚቃ እንሸጋግራለን Wanuma kirete yomne laki alagan laki ajruto laki abidena laki agarato wanuma
bilisummaa kaafnaa bilisummaaf duuna yaa sabiina bochaa sinamaa kennetti yaadachiina bochaa kisoo durgooti tuttukaan nakaasee nammanaa gamteetti irra fuunan kaaddaamee bulloon fi addaamma yooniin dubaddaa akkamiin dachii to'an sinama laata yookaan xiyyataa ta'e yookaan sinna nyaata muka hodaati mukni baala qabu muka silkiitti mukni baala qabne gofee giyyaa ilma dhiiraa nama galaafatti sabni seenaan qabne lafa qotuu gimbaata fee osoo chokoo silloyini dinaallo dura osoo harkaan qabine ህዋት ከጫካ ወጣ እንጂም አስተሳሰቡም ዛሬም ከጫካ አልወጣም። ፕሮፌሰር መረራ ጉዲና ህዋት በሰለጠነ ዘመን ላይ እየኖረ አሁንም አስተሳሰቡ የ12ኛ ክፍለ ዘመን ላይ እንዳለ አስተሳሰቡ አለቀቀውም። ወያኔ አሁንም እያስፎከረም ይገኛል። ጫፍልቄም እገዛቸዋለሁ ይላል።
ሰሞኑን አቶ አባይ ፀሐዬ በኦሮሚያ ልዩ ዞኖች ላይ እጃቸውን ለመክተት ለመግደል ቆርጠው ተነስተዋል። ሀገር ከማጣት ህይወት ማጣት ይሻላል። በዚህ ርዕስ ላይ ከአቶ ታደሰ ተስፋዬ ጋር የማረጋውን ውይይት እንድትከታተሉ እጋብዛለሁ። ሰላምታዬን አረሳው። ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምሰንብታችኋል። ዜማው አየር ላይ አለ። ፊንፊኔ አኑሩሩሚያ ፊንፊኔ ንሰርበኒ አከዋነ ባንከሜ አከዋን ጎተን ከሜ አከዋን ቤካን ከሜ ቶሮሞ ቱፈተኒ ኖረሞ ሰፈታን ኩኖረሞ ሱሉልታን ቡራዩ ፊገላኒ ኖራ ፉደተኒ Selas mantu jiba biya damma fanani Maras lubur gurachu laga kodani Selas mantu jiba biya damma fanani lubur gurachu laga kodani የህዋት ባለስልጣናቶች በኦሮሚያ ዞን ላይ አይናቸውን የተከሉት ለምን ይሆን? ድምጻዊው ደባል ተቀምጦ ባለቤት ሲወጣ አይደለ ያለው? አድማጮች ከእንግዳዬ ከአቶ ታደሰ ተስፋዬ ጋር የማደርገውን ውይይት እንድትከታተሉ እጋብዛለሁ። ሀገር ከማጣት ህይወት ማጣት ይሻላል። ጤና ይስጥልኝ አቶ ታደሰ፣ ለቃለ መጠይቁ ፈቃደኛ ሆነው ስለቀረቡ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። እኔ አመሰግናለሁ ለዚህ አርዕስት ስለጋበዝከኝ። መልካም አቶ ታደሰ፣ እንግዲህ ሰሞኑን መነጋገሪያ የሆነው የአቶ አባይ ፀሐዬ ንግግር ነው። የኦሮሞ ህዝብን አስቆጥቷል። እንደው እንደ አንድ ኦሮሞ እንዴት አዩት? ያቶ አባይ ፀሐዬን ፉከራ እንዴት ስለመገሙት? የአቶ አባይ ፀሐዬ ፉከራ የኦሮሞ ሀገር መውሰድ ብቻ አይደለም፣ ኦሮሞን መናቅ ብቻ አይደለም። የኦሮሞን ህዝብ አጥፍቶ ሀገሩን ለመውሰድ ነው። ከቻለ ኦሮሞን አጥፍቶ ሀገሩን የመውሰድ ዓላማ አለው። ከቻለ ካልቻለ የኦሮሞ ሞራል ገሎ ብሔርተኞቹን አጥፍቶ የግኖቹን አጥፍቶ ሀብቱን አጥፍቶ ሞራሉን ገሎ ከሰው በታች አድርጎ እንዳይንቀሳቀስ አድርጎ ዘላለም በባርነት እየገዛ ለመኖር ይፈልጋል። ምንጩ እነዚህ ናቸው።
አባይ ፀሐዬ ፉከራ በምኒልክ በአቢሲኒያ በቴዎድሮስ ከዛም በፊት የነበረ ፉከራ ነው። ቴዎድሮስ ዳሎችን አጥፍቼ ሀገሬን ለመመለስ ጠመንጃ ስጡኝ ያለ የእንግሊዝ ንግስታትን ይጠይቅ ነበረ። ምኒልክ አረመኔዎችን አጥፍቼ ሀገሬን ለመያዝ ጠመንጃ ይሰጠኝ ያለ ይጠይቅ ነበረ። የሁሉ ፉከራቸው ኦሮሞን አጥፍቶ ሀገሩን ለመያዝ ነው። ኦሮሞን አጥፍቶ ኦሮሞ የሚባል የሰው ዘር ከምድር ላይ አጥፍተው ሀገሩን ለመውረስ ነው። በዚህ ምክንያት ከጎንደር ውስጥ አስወጡ። ከውጭ ኃይሎች ጠመንጃ ታጥቀው በእጁ ጦርና ጎራዴ በስተቀር ምንም የሌለውን ህዝብ ሜዳ ላይ አግኝተው ዘመናዊ ጦር መሳሪያ አግኝተው እየጨፈጨፉት እያወደሙት ሀገሩ ወረሱ። ከጎንደር አስወጡት፣ ከጎጃም አስወጡት፣ ከወሎ አስወጡት። ምኒልክ ከአንኮበር ተነስቶ መላ ኦሮሚያና ደቡብን ወረረና በቅኝ አገዛዝ ያዘ። ጋሎችን አረመኔዎችን ማጥፋት አለብን እያለ ይፎክር ነበር። በዚህ ምክንያት በሙከራቸው አንድም ዘመን ሳያቅራሩ በኦሮሞ ላይ፣ አንድም ዘመን ሳይፎክሩ በኦሮሞ ላይ፣ አንድም ዘመን ሳይንቁ ኦሮሞን የኖሩበት ዘመን የለም። ፉከራቸው፣ ንቀታቸው፣ ጠመንጃቸው ወይም ጀግንነታቸው አይደለም። ከኋላቸው የቆመ ትልቅ ተራራ አለ። የሚደግፋቸው፣ የሚያስታጥቃቸው፣ የሚመክራቸው፣ የሚያደራጃቸው፣ በኢኮኖሚ በፖለቲካ በሞራል የሚያጠናክራቸው ኃይል አለ። ያ ነው መከታቸው። የሚደነፉት እንደዛ ነው። ልባቸው አብጦ በኦሮሞ ላይ በዚህ ታላቅ ህዝብ ላይ በዚህ ሰፊ ህዝብ ላይ የሚንቁት፣ የሚደንሱበት፣ የሚያርዱት፣ የሚያሳድዱት፣ የሚያፈናቅሉት ኃይል አላቸው። ኦሮሞ ህዝብ ምንም ነገር የለውም። ከውስጥ አንድነት የለውም፣ ከውጭ ደጋፊ የለውም። ይህንን ያውቃሉ፣ በትክክል ይህንን ያውቃሉ። የፈለግነውን ብናደርግ ማን ይመጣለታል የሚል አላቸው፣ ግልጽ አቋም አላቸው። እንግዲህ የአባይ ፀሐዬ ፉከራ ልክ እናስገባቸዋለን ያለው ኦፒኒዮን አይደለም፣ የኦሮሞ ህዝብ ነው። የኦሮሞን ህዝብ ልክ እናስገባዋለን ነው። ልክ እናስገባዋለን ማለቱ ምን ማለቱ ነው? እንደተለመደው በጂኖሳይድ እንጨፈጭፈዋለን፣ በእስር ቤት አፍነን እንፈጀዋለን፣ እንደተለመደው የዘፈጅት እንፈጽምበታለን። በዚህ ምክንያት አንገቱን አንደፍተን እንገዛለን። ማንም ከፊታችንን መቆም አይችልም። የፍንፍኔ ማስተር ፕላን ወደ ተግባር እንቀይራለን ያለው ከዚህ ተነስቶ ነው። እንደው አቶ ታደሰ እንደው ከዚህ ጋር አያይዘው እንዲመልሱልኝ ተፈለኩ ነው። እንደው ልክ እናስገባቸዋለን፣ እርምጃ እንወስዳለን ነው፣ እንገላለን ነው። በርካታ የኦሮሞ ልጅ በአዲስ አበባ ወይም በፍንፍኔ ዙሪያ እንደሚታወቀው ተማሪው፣ ገበሬው ሞቷል በዚህ በማስተር ፕላኑ የተነሳ። ይህ አቶ አባይ ፀሐዬ ልክ እናስገባቸዋለን ማለት ድጋሚ እርምጃ እንወስዳለን ነው። ከህግ አንፃር በህግ አያስጠይቃቸውም? ህግ የለም፣ በኢትዮጵያ ህግ የለም። እነሱ የሚፈሩት ህግ በዓለም ላይ የለም። እንደነገርኩ ብቻቸውን አይደሉም። ይሄ ፉከራቸው ልባቸው እንደተራራ ያበጠው እኮ ጠመንጃቸው ብቻቸውን ብያለሁ። ከኋላቸው የቆመ ኃይል አለ፣ የተማመኑበት ኃይል አለ። ከትውልድ ትውልዳቸው ሀበሻ የሚባል ዘር ከተፈጠረ፣ ሀበሻ የሚባል አገዛዝ ከተፈጠረ ጊዜ ጀምሮ የሚደግፋቸው ዓለም አቀፍ አለ፣ ዓለም አቀፍ ኃይል መከታቸው እሱ። ከዛ ተነስተው
አምጥተው ነው እንግዲህ አሁን ልክ እናስገባቸዋለን ይሄንን ታላቅ ልክ እናስገባቸዋለን ምን ማለት ነው ከተንቀሳቀሰ ፍጅት እናደርጋለን በጂኖሳይድ ዘሩን አጥፍተን ሀገሩን እንወስዳለን ነው አንድ ህዝብ ሀገሩን ከማጣት ህይወቱን ማጣት ይሻላል በዓለም ላይ ትልቁ ሞት ህይወት በህይወት ማለት አይደለም ሀገር ማጣት ትልቁ የሰው ልጅ ሞት ሀገር ማጣት ነው ነፃነት ማጣት ነው ትልቁ ሞት አንድነት ማጣት ነው የኦሮሞ ህዝብ ያጣው እነዚህ ነገሮችን ነው ስለዚህ አሁንም ያደርጋሉ የኦሮሞ ህዝብ በአንድነት ተነስቶ ወንዱ ሴቱ አዋቂው ህፃኑ የሃይማኖት ሰዎች መላው ህዝብ በአንድነት ተነስቶ ሞት ወይም ሽረት ትግል ካላደረገ የማስተር ፕላን ብቻ አይደለም በማስተር ፕላን ብቻ ላይ አይቆሙም የማስተር ፕላኑን ወደ ተግባር ይቀይራሉ ከዛስ ምን ይመጣል መላ ኦሮሚያን ወስዶ ሽጦ ቸክችቦ በዓለም ላይ ተወዳዳሪ የሌለው ቢሊዮነር ሆኖ ለመኖር ይፈልጋሉ ማለት ነው ማስተር ፕላን የመጀመሪያ መነሻቸው መንደርደሪያቸው ነው ሌላ ምክንያት አላቸው ኦሮሚያን ሽጦ የመክበር ብቻ አይደለም ወገኖቻቸውን አንተተው በኦሮሚያ ላይ አስፍረው ምንልክ እንዳደረገው አዲስ አበባ የበሾች መናኸሪያ እንደሆነችው አሁንም ወገኖቹን አጥቶ በአዲስ አበባ ዙሪያ አስፍሮ በመላ ኦሮሚያ ውስጥ ሲጎ ኦሮሞን አጥፍቶ ሀገሩን መያዝ ዓላማ ነው ያዚ ይህ ትልቅ ሞት ነው ለኦሮሞ ኦሮሞ ህዝብ አንድነት ካልተነሳ ወሬ ከወሬ ከማውራት ውጪ ወጥቶ በተግባር ሀገሬ ላይ እሞታለ ሞት ወይም ሀገሬ ሞት ወይም ነፃነት ብሎ ኦሮሞ ካልተነሳ ሀገሩ ይወሰዳል እሱ አሽከር ባሪያ ገረድ ሆኖ ይኖር ሀገሩ አይቀርም መልካም አቶ ታደሰ እንደው ገልጸውታል ለመክበር ነው እያሉ ነው እንደው ህዋት የኦሮሚያ ልዩ ዞኖችን ወደ ፊንፊኔ መስተዳደር ለማስገባት የተፈለገበት ዋናው አንኳር ነገር ምንድነው እንደው አንድ ሁለት ብለው መጥቀስ ይችላል በነገራችን ላይ ዛሬ ያለኝ መረጃ ይደረሰኝ የኦሮሚያ ልዩ ዞን የምዕራብ ሸዋ በተክላላ የዞን አዛዦች የወረዳ አስተዳደሮች በአዳማ ገልማ አባገዳ በአቶ አባይ ፀሐይና በደህንነት ክፍል ኃላፊ ስብሰባ እያካሄዱ እንዳለ ቄሮዎች ከቦታው ገልጸውልናል ውጤቱን ተከታትለን እናቀርባለን የድምጽ ሪካርድ እንደደረሰንም ለአድማጮቻችን ለማቅረብ እንሞክራለን እንደው አቶ ታደሰ እንደው ምን ይላሉ ሁለት ምክንያቶች አሉ የኦሮሞ ህዝብ ማወቅ ያለበት በመጀመሪያ አነጋገሬ ውስጥ ገልጫለሁ አንደኛው የኦሮሞ መሬት ከዚህ በፊት ሽጧል በትላልቅ ከተሞች ዙሪያ የሚገኙ ከተሞችን መሬቶችን ሽጠው ጨርሰዋል ወገኖቻቸውን አንስተው አስፍረውበታል በዚህ ምክንያት በልጽገዋል የዓለም ሚሊዮነሮች ሆነዋል አሁን እንግዲህ የአዲስ አበባ ማስተር ፕላን ሰበብ 36 ወረዳዎችን አንድ ላይ በአዲስ አበባ ስር አስገብተው ሀገሩን ለባለ ኢንዱስትሪዎች ሽጠው ወገኖቻቸውን አንስተው አስፍረው እነሱ የበለጸገ ህዝብ ሆነው ለመኖር ነው ኦሮሞ በድህነት የወደቀ ሀገር የሌለው መብት የሌለው ነፃነት የሌለው ባሪያ ሆኖ እንዲገዛላቸው ነው የብልጽግና ብቻ አይደለም አላማቸው ማለት ነው ሁለተኛው ምክንያት ምንድነው አሁንም ጀምረውታል ተጀመሩ ቆይተዋል ወገኖቻቸውን አንስተው አስፍረዋል ወታደሮቻቸውን መሬት ሰጥተው ቪላሌል አስገብተው ይኖሩበታል ወገኖቻቸውን አንስተው ለማስፈር ነው ሰፈራ ነው የሰፈራ ፕሮግራም ነው ኦሮሞን ገለው እነሱ ለመኖር ኦሮሞን አፈራቅለው
እነሱ የመሬት ሀገር ባለቤት ለመሆን ዓላማ አላቸው ሁለት ነገር ነው ማለት ነው አንዱ ለብልጽግና ሁለት ወገኖቻቸውን አጥቶ ለማስፈር ይሄ ነው ዓላማቸው መልካም እንግዲህ ሰሞኑን የወጣ ሪፖርት አለ ኢህአዲግ ጭፍን ልማት የሚል ነው የወጣው ሁለት የአውሮፓ ሀገርን የሚያክል መሬት ለምዕራባውያኖች እንዲሁም ሰፈራ በሚል ገበሬውን እያፈናቀለ እንዳለ ተጽፏል ሌላው በመንግስት ላይ ጥገኛ ሆኖ እንዲኖር አርሶስ የለት ጉርሱን የሚበላው የነበረው ገበሬ ዛሬ በመንግስት ላይ ሸክም እንዲሆን መሬቱ ተፈናቅሎ ለማኝ እንዲሆን እየተደረገ ነው ያለው ከዚህ አንፃር በዓለም ደረጃ የመንግስት እንዴት ሊታይ ይችላል የኦሮሞ ህዝብስ ይሄንን ማስተር ፕላኑን የሚቃወመው ከምን አንግል ነው ከምን አንፃር ነው ለምሳሌ አዲስ አበባ መስፋፋቱ እድገት ነው የሚሉ ወገኖች አሉ ማስተር ፕላኑ በጠቅላላ ስፋት ከሆነ እድገት ከሆነ ለዛች ሀገር የሚበጅ ከሆነ የኦሮሞ ህዝብ ተለይቶ የሚቃወምበት ምክንያት ምንድነው ለእድገት አይደለም ወያኔን ኦሮሞን ለማሳደግ ዓላማ የለውም ኦሮሞን ለማበልጸግ ዓላማ የለውም የኦሮሞ በነፃነት እንዲኖር ዓላማ በፍጹም የለውም ለእድገት አይደለም ለ23 ዓመታት ኦሮሞ በትላልቅ ከተሞች በአዲስ አበባ በናዝሬት በድሬዳዋ በሐረርጌ በተለያዩ ከተሞች ከቀየው ተፈናቅለው ሲጠፋ አንድም ነገር አላገኘም የዴቨሎፕመንት ውጤት አንድ መርፌ ልብሱን የምሰፋበት መርፌ አላገኘም ለ23 ዓመታት ስለዚህ ዓላማው የዴቨሎፕመንት ደግሞ የእድገት ሳይሆን የማውደም ነው የማውደም ዓላማ ነው ኦሮሞን የማጥፋት ዓላማ ነው የመግደል ዓላማ ነው በህይወቱ የመግደል ዓላማ በህይወት እያለ የሞተ ህዝብ የማድረግ ዓላማ ነው ለእድገት አይደለም ለ23 ዓመታት ደግሞ አለው ይሄንን ህዝብ በትክክል እንዲያስተውል ለ23 ዓመታት በተላላቅ ከተሞች የተፈናቀለ ኦሮሞ መርፌ የሚገዛበት ጥቅም አላገኘም ለእድገት ሳይሆን ለውድመት ነው ዘር የማጥፋት ነው ድምፅ በሌለው ጠመንጃ ዘር የማጥፋት ዘመቻ ነው ስለዚህ እድገት አይደለም ይሄ በትክክል መታወቅ አለበት በዚህ ማንም መታለል የለበትም መልካም እና አሁን ከጠየቃቸው ጥያቄዎች አንዱ አእምሮን ሰውሮ አትደግብልኝ መልካም ያልኩት እንደው በአሁን ሰዓት ህዋት እንደው አውሮፓኖች ያወጡት መግለጫ አለ ጭፍን ልማት ይላል ሁለት የአውሮፓ ሀገርን የሚያክል መሬት ለምዕራባውያኖች እየተሸጠ ነው ያለው ሌላው ደግሞ አርሶ ጉርሱን የሚመገብ የነበረው ገበሬ ተፈናቅሎ የመንግስት ጥገኛ ሆኗል መንግስት ደግሞ እየገለጸ ያለው 11 በመቶ እንዳደገ ልማት እንዳለ እየተገለጸ ነው ያለው ይሄንንስ እንዴት ያዩታል ከዚህ ከማስተር ፕላን አንግል ጋር ነው እንዲያያይዙ እንፈልገው ገበሬው እየተፈናቀለ ነው ያለው ገሚሱ ለማኝ የሆነ ነው ከገጠር እየመጡ አዲስ አበባ ላይ እየሰፈሩ ነው ያሉት ለምሳሌ ቡራዩ ሆለታ መናገሻ ስንመለከታቸው የአበባ ልማት ተስፋፍቶበታል እስራኤል የጀርመን የህንድ እዛ ላይ ሰፍሯል በዛ አካባቢ የሚኖሩ ሰዎች ደግሞ በተለይ ሴቶች የማህፀን ካንሰርና የጡት ካንሰር ተጋላጭ ሆነዋል አበባ ኬሚካል የሚረጨው እህቶቻችንን እየጎዳ ነው ያለው በሌላ አንፃር ደግሞ $1 ያነሰ የኦሮሞ ተወላጅ ለዚህ ፋብሪካ ወይም ለዚህ አበባ ልማት ተቀጥሮ እያገለገለ ነው ያለው $1 አሁን ስቴትመንት ነው ያደረከው ጥያቄ አጭር መሆን አለበት በጅም መሆን የለበት የኔ ጥያቄ አሁን ግልጽ ላድርግሎት እንዲመልሱልኝ ነው የምፈልገው ይሄ ነገር ከምን አንፃር የመጣ ነው ጥያቄ አጭር መሆን ረጅም መሆኑ አይደለም ኦኬ ዳክተር ነገሩ ገብቶኛ ትክክለኛ ነው መሆን አይደለም ህዝቡ ትክክለኛ ለማድረግ አይደለም
ህዝቡን ጥገኛ ለማድረግ አይደለም ህዝቡን ሞራሉን ገሎ ሲነልቡናውን ገሎ ማንነቱን ገሎ ባሪያ አገልጋይ አሽከር ገረድ አድርጎ ለማኖር ነው ጥገኛ ማለት እኮ በአንዱ ላይ ተጠግቶ እየተረዳ እየተደገፈ መኖር ማለት አይደለም ጥገኛ አይደለም ያው እነሱ ያደረጉት ኦሮሞ በእነሱ ላይ ጥገኛ እንዲሆን አይደለም ባሪያቸው አገልጋያቸው አሽከራቸው ገረዳቸው ዘረኛቸው ተላላካቸው ሆኖ እንዲኖር ነው ይሄ ህዝብ መግደል ማለት ነው እና የውጭ ኃይሎች በኦሮሞ ላይ የሚደርሰው ነገር ለህዝብ ሳይመለከታሉ የሚነገር አስተሃ ይሄ አንድ ህዝብ ተጠናክሮ አንድነቱን ጠብቆ ጉልበቱን ዕውቀቱን ሀብቱን የታመቀ የህዝብ ኃይሉን አስተባብሮ ሞቶ ይሽራት ብሎ በሀገሬ ላይ ይሞታለሁ ብሎ ካልሞተ ካልገደለ ማንም ሰው አይመጣለትም ማንም ሰው ምን ወቃይለው ማንም ሰው ምንም ይርዳህ ማለት አይችልም ስለዚህ የኦሮሞ ህዝብ መላው ህዝብ ማለት ነው መላው ህዝብ መነሳት አለበት የተወሰነ ኃይል ብቻ ሳይሆን የነቃው ህብረተሰብ ክፍል ብቻ ሳይሆን ብሔርተኞች ብቻ ሳይሆን መላውን ህዝብ ለማንቀሳቀስ መቻል ነው የኦሮሞ ህዝብ ከያለበት ከተንቀሳቀሰ ማንም ሰው ስልዝ ፈሪያቱ ፈቃድ አይችልም ማንም ሰው በላዩ ላይ በዙር አብርሶ መቀፋት አይችልም ማንም ሰው ኦሮሞ ከተኛ ማድረግ አይችልም ህዝባችን በሙሉ መነሳት አለበት ማሳሰብ አለብን ማስተማር አለብን በቀጥታ ማሳወቅ አለብን ማለት ነው ህዝብ ካልተነሳ የጥቂት ሰዎች ጩኸት ዋጋ የለውም ለዚህ ነው እንግዲህ መላው ህዝብ አልተንቀሳቀሰ እዚህ ላይ አንድ ምሳሌ አቀርባለሁ ተማሪዎች በመላ ሀገሪቱ ተነስተው ያንን ሁሉ ከባድ መስዋዕትነት ከፍለዋል ህዝብ ምን አደረገ በዛም ሰዓት ከነሱ ጎን ተሰልፎ መስዋዕትነት አልከፈለም ከልጆቹ ጎን ተሰልፎ አልታሰረም ሰላም ሰልፍ ወጥቶ ሀገሬ ወይ ሞት አላለም ልጁ ሲገደል አባቱ ተነስቶ የገደለውን ወገን የገደለውን ሰው አድኖ በጠመንጃ በጥይት በጦር አልገደለም ኦሮሞ ወገኑ ሲገደል የገዳዮቹ ወታደሮች ደንስነቶች አታንዶ አልገደለም ስለዚህ የውጭ ኃይል ምን ብሎ ይረዳል ህዝባችን መነሳት አለበት ማታወቅ አለብን ሀገር አቀፍ ዘመቻ መደረግ አለበት ማለት ነው አዋጅ መነገር አለበት ይህ እኔ አዋጅ ሳስተላልፈው ማለት እንደ አዋጅ ህዝባችን ይያቃለበት ኦሮሞ ከተነሳ ያለሱ ነገር የማይነካ መልካም ስልኮትን ያስተካክሉልኝ እስኪ እንደው ያነሱት ነገር አለ እንደው ሁሉም ህዝብ መቃወም አለበት ብለዋል ለምሳሌ ሁሉም ህዝብ ሲሉ የትኛው ህዝብ አሁን ለምሳሌ ማስተር ፕላኑን የሚቃወመው የኦሮሞ ህዝብ ነው እርግጠኛ ነኝ አንዳንድ አፍቃሪያን ኢትዮጵያኖች ደግሞ የሚሉት ነገር አዲስ አበባ ቢስፋፋ ምንድነው ክፋቱ አትጥበቡ ሰፋ ብላችሁ አስቡ የሚሉ ወገኖች አሉ ያንን እንደው ለማካተት አስበው ነው ሁሉም መነሳት አለበት ለነጻነት ብለው ነው አዲስ አበባ ከምኒልክ ጀምሮ ተስፋፍቷል ለኦሮሞ መጠቀም መረጃ ለነሱ ፕሮፓጋንዳ መረጃ ለነሱ ፕሮፓጋንዳ መምታት አለበት አዲስ አበባ ከምኒልክ ዘመን ጀምሮ ተስፋፍቷል ኦሮሞ ህዝብ ምን አገኘ የኢኮኖሚ ጥቅም አላገኘም የፖለቲካ ጥቅም አላገኘም የማህበራዊ ኑሮ ጥቅም አላገኘም የማንነት ጥቅም አላገኘም ስለዚህ ኦሮሞ በአዲስ አበባ ከተማ መስፋፋት ውስጥ እየተዋጠ ህልውናው እየጠፋ ሄደ እንጂ አንድም ጥቅም አላገኘም ስለዚህ የአዲስ አበባ መስፋፋት ለኦሮሞ ህዝብ አንድም ጥቅም አይሰጥም
ኑሮን ያፈርሳል ህልውናው ያጠፋል ይሄ በተግባር የታየ ነው በዚህ ሊያታልሉን አይችሉም መልካም አቶ ታደሰ እስኪ በዜማ ረፍት እናርግና ወደ ቀሪው ጥያቄዎች እናመራለን ማስተር ፕላኑም የኦሮሞ ህዝብን ይጎዳ ይሆን መልካም ቆይታ
ተወዳጁን ድምጻዊ አሚን ሁሴንን ከልብ እናመሰግናለን። አቶ ታደሰ እንደው በአሁኑ ወቅት እንዲህ አይነት ችግሮች በተደጋጋሚ ይታያሉ። በርካታ የኦሮሞ ልጅ ይታሰራል። የተቀራው የጭቆን ህዝብም እየተገደለ እየታሰረ ነው ያለው። በኢትዮጵያ አንድነት የሚያምኑ ወገኖች ደግሞ እንደዛውም እነሱም እየተሰቃዩ ነው። በዛች ሀገር ውስጥ ሰላም የለም፣ መረጋጋት የለም። እንደው የሁሉም ጠላት የሆነውን ወያኔ በጋራ በተባበረ ክንድ ኦሮሞም አንድ ላይ ሆኖ ቢያወርድ ምንድነው ችግሩ? ለምን መከፋፈል አስፈለገ? በተለይ በዚህ ማስተር ፕላን ላይ ሌላውም የተቀራው ህዝብ ከኦሮሞ ጎን መቆም የለበትም ይላሉ። ወደዚህ ጥያቄ ከመግባት በፊት መጀመሪያ ያነሳው ጥያቄ አለ። ሁለት ጥያቄዎች አልተመለሱም። ማስተር ፕላኑ ኦሮሞን ይጎዳ ይሆን የሚል ጥያቄ አንስተሃል። ኦሮሞን መጉዳት ሳይሆን ኦሮሞን ያወድማል። ይሄ በትክክል መታወቅ አለበት። ኦሮሞን መጉዳት ብቻ ሳይሆን ያወድማል። ሀገር ያሳጣል፣ መኖሪያ ያሳጣል፣ ባህል ያሳጣል፣ የማንነት መታወቂያ ያሳጣል። ልክ በአዲስ አበባ ውስጥ እንደተዋጠው ከምኒልክ ዘመን ጀምሮ በአዲስ አበባ አካባቢ ያለው ኦሮሞ ተውጦ ህልውናው ጠፍቶ አማራ ሆኖ እንዳለው 39 ወረዳዎች በአዲስ አበባ ማስተር ፕላን ውስጥ ከገባ የኦሮሞ ህልውና ይጠፋል፣ ይዋጣል። ኦሮሞ መሆኑ ቀርቶ አበሻ ሆኖ ይኖራል። ፋብሪካዎች በራሱ በሀገሩ ላይ ገነባሉ፣ ኢንዱስትሪዎች ይስፋፋሉ። እሱ ሀገሩ ነጥቶ የፋብሪካዎች ቀን ሰራተኛ፣ የፋብሪካዎች አሽከር፣ ዘበኛ ሆኖ ይኖራል ማለት ነው በሀገሩ ላይ። ሀገር ማጣት ማለት ትልቅ ሞት ነው። ሀገር ከማጣት ህይወት ማጣት ይሻላል የሚባለው በዚህ ምክንያት ነው። ስለዚህ ማስተር ፕላኑ ይጎዳል የሚለው ጥያቄ ሳይሆን ያወድማል ነው መልሱ። ህዝብ መነሳት አለበት የሚባለው የትኛው ህዝብ ነው የሚል ጥያቄ አንስተሃል። ህዝብ ሲባል ምን ማለት ነው? በማስተር ፕላኑ ውስጥ ተጠቃልሎ ለመዋጥ የተዘጋጀ ህዝብ አይደለም። 9 የኦሮሚያ ክልል ውስጥ የሚኖር ህዝብ በሙሉ መነሳት አለበት ነው። ህዝብ መነሳት አለበት የሚለው ይሄ ነው። አካሉ እየተቆረሰ ነው፣ ወገኑ እየተገደለ ነው፣ እየታሰረ ነው፣ መኖሪያ አጥቶ በልመና እየተዳረገ ነው፣ በረንዳ አዳሪ ሆኖ እየኖረ ነው። ይሄ መላው የኦሮሞ ህዝብ በ9 ክፍለ ሀገር ውስጥ የሚኖረው ህዝብ ተቃውሞ ማሰማት አለበት። በየክፍለ ሀገሩ፣ በየወረዳው፣ በየአውራጃው ሰላማዊ ሰልፍ መውጣት አለበት። አመፅ ማካሄድ አለበት። የትጥቅ ትግል መጀመር አለበት። ጠመንጃ ያለው ወጠመንጃው፣ ጦሩ ያለው ጦሩ፣ ባለው አቅሙ ኦሮሞ መዋጋት አለበት በሀገሩ ላይ። ሀገሩን ከማጣት ህይወቱን ማጣት ይሻላል። ስለዚህ ህዝብ መነሳት አለበት የሚባለው የተወሰነ ክልል ውስጥ ያለው ህዝብ ሳይሆን መላው ኦሮሞ መነሳት አለበት። በውጭ ሀገር ያለው ሁሉ መነሳት አለበት። እጅ ለእጅ ተያይዞ መተባበር አለበት። ስለዚህ ህዝባዊ አመት፣ ህዝባዊ ትግል የሚባለው ብሔራዊና ዓለም አቀፋዊ ትግል ማለት ነው። ኦሮሞ ህዝባዊ አመት፣ ህዝባዊ ትግል ማካሄድ አለበት። ይሄ ሲሆን ክብሩ አይደፈርም፣ ሀገሩ አይቆረስም፣ ወገኖቹ የተፈናቀሉ ሜዳ ላይ አይወርዱም፣ ለማኝ ሆኖ አይኖርም። ኦሮሞ ህዝብ ልመና አያውቅም። ልመና እያስተማሩት ነው። ሴት ልጆች ገረድ እያደረጉ፣ ወንዶቹ ድንጋይ እያስፈለጡ
የኦሮሞን ባሪያ አድርገው እየገዙት ነው። ከዚህ ውስጥ መውጣት አለብን። ከዚህ ውስጥ የሚያወጣን ማንም አይደለም፣ ማንም የውጭ ኃይል አይደለም። የኦሮሞ አንድነት ነው፣ የኦሮሞ ንቃት ነው፣ የኦሮሞ ህብረት ነው። ማንም ከዚህ ውስጥ ሊያወጣን አይችልም። ማንም ኃያል መንግስታት አያደርግም። ኦሮሞ ህዝብ ሞት ወይም ነፃነት ብሎ ከተነሳ ድምፁ ይሰማል። ይሄ ህዝብ ምን ሆነ የሚል ጥያቄ ሊነሳ ይችላል። ስለዚህ አንድነት መጠበቅ አለበት። በዘር በሃይማኖት በጎሳ በምናምን በፖለቲካ ኦሮሞን የሚያከፋፍሉ ውስጡን ኦሮሞን የሚከፋፍሉ ባለፈው ጊዜ እንደተናገርኩት የኢቦላ ቫይረስ፣ የአንትራክስ ቫይረስ፣ የኤድስ ቫይረስ ተሸክመው የአንድነት ነጭ ደምሶ እየበሉ የሚያዳክሙ ቫይረሶች ኦሮሞዎች መጣት አለባቸው። ወይም አእምሯቸውን አስተካክለው ኦሮሞ የጎሳ ችግራቸውን ማወቅ አለባቸው። የሃይማኖት ችግራቸውን ማወቅ አለባቸው። የወንድ ችግራቸውን ማቆም አለባቸው። አንድ ስንሆን የሚከበረው ሀገራችን አይሸፈንበትና ጥያቄን አልመለሱልኝም። ከተቀራው ህዝብ ወይም የተቀራው ህዝብ ከኦሮሞ ህዝብ ጋር በማስተር ፕላኑ ላይ አብሮ መቆም የለባቸውም። የተቀራው ህዝብ ነው ኦሮሞ ቢወድም የሚጠላ ማለት ነው። ኦሮሞ ቢወድም ሰዎች ከምን አንፃር ኦሮሞ ማስተር ፕላን እንዲከበር ማንም ኃይል ከኦሮሞ ጎን አይቆም። ለምን ኦሮሞዎች አይደሉም? ለምን ኦሮሞዎችም እንኳን አላገዱትም። ይኸው በኦፒዲዮ ውስጥ ሆኖ ግማሹ ለነፃነት ስታገል፣ ግማሹ ይሄ አይሆንም ስል ሌላው ደግሞ መሆን አለበት ብሎ የኦሮሞን የታገለ ማስተር ፕላን አዲስ አበባ ውስጥ መሆን አለበት ብሎ የሚታገሉ አሉ የኦፒዲዮ ኃይሎች። ስለዚህ ኦሮሞ እንኳን የሁለት ተከፍሏል ማለት ነው። በዚያ ቆመ ላይ በዚህ ሁኔታ ላይ ማለት ነው። የውጭ ኃይሎች ኦሮሞ ማስተር ፕላን መጠበቅ አለበት ብሎ ሊታገሉለት አይችሉም፣ ሊናገሩ አይችሉም፣ ሊሟገቱለት አይችሉም። ኦሮሞ ቢወድም ደስታቸው ለምን ከጥንት ጀምሮ ባህላቸው፣ አመለካከታቸው፣ አስተሳሰባቸው የኦሮሞ ጠላት ሆነው ተኮትኩቶ ያደጉ ናቸው ማለት ነው። ስለዚህ ለኦሮሞ ጠበቃ መሆን አይችሉም የውጭ ኃይሎች። መልካም እንደው የአቶ አባይ ፀሐዬ ፉከራ የኦሮሞ ድርጅቶችን ከመናቅ የተነሳ አይሆንም። የኦሮሞ ድርጅቶች ራሳቸው መፈተሽ አለባቸው ብለው ይገምታሉ? የአባይ ፀሐዬ ፉከራ ወይም ንቀት የፖለቲካ ድርጅቶችን በመናቅ ብቻ አይደለም፣ መላውን ኦሮሞ ህዝብ ንቋል። ምን አባቱን ያመጣል ነው። አንድነት የለውም ከውስጥ ያውቃሉ። የኢኮኖሚ ኃይል የለውም ያውቃሉ። ማህበራዊ ትስስሩን ያውቃሉ እና ያውቃሉ። ኦሮሞን ህዝብ አጥንተውታል። የፈለግነውን ነገር ብናደርገው፣ እንደ በጎች ብንነዳው፣ እንደ እንስሳ ብናርደው ተባብሮ እኛን መውቃት አይችልም ሀሳብ አላቸው። የኦሮሞ ብሔራዊ ትግል መልክ የያዘ የመጣው በተማሪዎች በአፉ ተማሪዎች እንቅስቃሴ ብሔራዊ መልክ የያዘ ይሄ ብሔራዊ እንቅስቃሴ በየክፍለ ሀገሩ ወረዳ፣ አውራጃ፣ ቀበሌ ውስጥ መግባት አለበት። ይሄ ብሔራዊ እንቅስቃሴ ብሔራዊ ነፃነት ትግል ብሔራዊ የማንነት ትግል በእያንዳንዱ የኦሮሞ ቤት ውስጥ ተንኳክቶ ገብቶ ህዝባችንን ካንቀሳቀሰ ማንም ሰው ከኦሮሞ ላይ መሬቱን መውሰድ ቀርቶ በረባቱን አውቆ መውሰድ አይችልም። ስለዚህ መደረግ አለበት። ህዝባችን መቀሳቀስ አለበት። በሀገር አቀፍ
በዓለም አቀፍ ደረጃ ህዝባችን መከታተል እንዳለበት ማወቅ አለበት። ሌላ ቀርቶ ይሄ መሬቱ ሊወሰድበት የተዘጋጀው ህዝብ እንኳን ቢያምስ መሬቱ አይነካም እንኳን ማዛውሮ ይላል። ይሄ መሬቱ ሊወሰድበት ህዝቡው ሊጠፋ ትውልዱ ሊጠፋ የተዘጋጀው የ36 ወረዳ ህዝብ እንኳን ብነሳ ኦሮሞ መሬቱ አይነካም። ስለዚህ በተማሪዎች ላይ ሲገኛ ቄሮ ብሎ ዝም ብሎ መተኛት ሳይሆን ቄሮ የሚያደርገው ኦሮሞ ህዝብ በሙሉ ማድረግ አለበት ማለት ነው። አንተ ማድረግ አለብህ፣ እኔ ማድረግ አለብን። ሁላችንም አለናለን ለዚህ ብሔራዊ ትግል አስተዋጽኦ ማድረግ አለብን። መልካም ወጣችን ይከበራል። መልካም እንደው የኦሮሞ አሁን እንግዲህ ችግሩን ነው እያወራን ያለ ነው። መፍትሄውን ወደ መፍትሄ ፍለጋው እንሂድ። የኦሮሞ ህዝብ ሀብቱ እንዳይነካ መብቱ እንዳይደፈር በምን መንገድ መከላከል ይችላል? መብቱን እንዴት ሊያስከብር ይችላል? አገር ቤት ያለው ውጪ ያለው ዲያስፖራ ምን ማድረግ አለበት? ምን ይጠበቅበታል? ብሔራዊ አንድነት ሲባል ብሔራዊ ትግል ሲባል አንድ ህዝብ መንፈሱ አላማው ፊዚካል እንቅስቃሴው አንድ መሆን አለበት ማለት ነው። አንድ አመለካከት መያዝ አለበት ማለት ነው። ብሔራዊ መንፈሳችን አላማችን የአንድነት ኃይላችን የማንነት ኃይላችን አንድ አይነት አቋም መያዝ አለበት። አንድ አይነት መቋም ከያዝን የብረት አንድነት ያለው ጉልበት ይኖረናል ማለት ነው። እንደ ብረት የተለቀቀ ኃይል ይኖረናል ማለት ነው። ያንን ማስታጠቅ አለበት። ኦሮሞ በመንፈስ መገናኘት አለበት፣ በዓላማ መገናኘት አለበት፣ በማንነት ላይ መገናኘት አለበት፣ በሀገር ላይ መገናኘት አለበት፣ በነፃነት ላይ አንድ አቋም መያዝ አለበት። ያንን ለማድረግ መስራት ያስፈልጋል፣ ማስተማር ያስፈልጋል፣ ማሳወቅ ያስፈልጋል። ህዝባችን ብሩህ አእምሮ አለው። ትንሽ ነገር ከሰማ ይገባዋል። ስለዚህ መንገር ነው፣ ማስተማር ነው፣ መቀስቀስ ነው፣ ማዘጋጀት ነው፣ ለወሳኝ ትግል ማዘጋጀት ነው። መልካም እንግዲህ ጥያቄን እያጠናቀቅኩ ነው ያለሁት። የኦሮሞ ህዝብ ሚዲያዎች እንደው በዚህ በተለይ በማስተር ፕላኑ ላይ ሚናቸው ምን ይሆን? ምን ማድረግ ይጠበቅባቸዋል ይላሉ እንደ ግለሰብ? ማስ ሚዲያ ያነቃል፣ ያስተባብራል፣ ያሳውቃል፣ ህዝብ የማያውቀውን ያስረዳል። ማስ ሚዲያ ማለት የህዝብ ድምፅ ማለት ነው። የተደበቀውን ነገር ህዝብ ያሳውቃል፣ ያስተባብራል፣ ያደራጃል። ማስ ሚዲያዎች በየግላቸው በየቤታቸው በየጎጇቸው የራሳቸው ፍልስፍና ማራመድ ብቻ ሳይሆን ወይም ያዩትን ነገር ብቻ ሳይሆን ብሔራዊና ዓለም አቀፋዊ የሆነ ትክክል ሊኖራቸው ይገባል። አንድ አይነት ፍሎ የሆነ አንድ አይነት ዘመቻ ያለው ላይ ማተኮር አለባቸው። መርዶ ለመንገር ብቻ ሳይሆን ኦሮሞ እንደዚህ ሆነ፣ ታሰረ፣ ተፈናቀለ፣ ተገደለ የምን ነገር መናገር ሳይሆን መፍትሄው ምንድን ነው? ኦሮሞ ህዝብ ከዚህ ከደረሰበት መዓት ለመውጣት መፍትሄው ምንድን ነው? መፍትሄ ላይ መተኮር አለበት። መርዶ ማሰማት አይደለም። መፍትሄው ምንድን ነው? መፍትሄዎቹን ለህዝብ እያቀረቡ ለምሁራኖች እያቀረቡ መፍትሄ ለህዝብ ተነገር አለ። መፍትሄው ይሄ ነው። በኔ በኩል የኦሮሞ መፍትሄ አንደኛ አንድነቱ ተጠበቅ፣ ሁለተኛ ሞት ወይም ነፃነት ብሎ መስራት፣ ሶስተኛ ሀገር ከማጣት ህይወቴን ማጣት አለብኝ ብሎ በአንድነት መነሳት አለበት ማለት ነው። አራተኛ በዓለም ላይ ትልቁ ሞት ሀገር ማጣት መሆኑን አውቆ በዘጠኙ ክፍለ ሀገር ውስጥ የሚኖር ኦሮሞ፣ በመላው ዓለም ዙሪያ የሚኖረው ኦሮሞ በአንድነት መነሳት አለበት። መፍትሄዎቹ እንደዚህ ናቸው።
መልካም አቶ ታደሰ ተስፋዬ እንግዲህ በህዋት ውስጥ ወይም በኢህአዴግ ውስጥ ላሉ የኦሮሞ ተወላጆች መሳሪያ አንቀው ላሉ የኦሮሞ ወታደሮች ለኦፒዶዎች የሚያስተላልፉት መልእክት ምንድነው? ወቅታዊ የሆነ መልእክት እንዲያስተላልፉ ፈልጋለሁ። እንግዲህ ምንድነው በምኒልክም ኃይለሥላሴም በደርግም በኦሮሞ ውስጥ አይን ጆሮ ጉልበት ኃይል አግኝተው የገዙት እኮ በኦሮሞዎች ተጠቅመው ነው። ምኒልክም ኃይለሥላሴም ደርግም ወያኔም ኦሮሞን አንበርክከው መግዛት የቻሉት እኮ በኦሮሞዎች ተጠቅመው ነው። ከሃዲ ኦሮሞዎች ባንዳ ኦሮሞዎች ለከርሳቸው የሚገዙ ኦሮሞዎች ዘመን ለውጣቸው ያልቻለ ኦሮሞዎች ከታሪክ መማር ያልቻሉ ኦሮሞዎች ለገዢ መደቦች አይን ይሆናሉ፣ ጆሮ ይሆናሉ፣ ሰላይ ይሆናሉ፣ ወታደር ይሆናሉ። ኦሮሞን ይመታሉ፣ ያስመታሉ፣ ያስራሉ፣ ያሳስራሉ። ከዚህ ውስጥ ይሄ ትውልድ መውጣት አለበት። ከትውልድ ትውልድ የሀበሻ ጥገኛ የሀበሻ አሽከር ተላላኪ ሆኖ ኦሮሞ ከመኖር ሞትን መምረጥ አለበት። ስራ አጥቶ ቢቸገር ተለምኖ ማደር አለበት። በጥገኝነት መውጣት አለበት። ይሄ በኦፒዲዮ የተሰለፈው ታሪክ ያለፋል። ልክ ኃይለሥላሴ ታሪክ እንዳለፈው፣ የምኒልክ ታሪክ እንዳለፈው፣ የደርግ ታሪክ እንዳለፈው የወያኔም ታሪክ ያልፋል። የማያልፍ ህዝብ ነው። ስለዚህ ለሚያልፍ ታሪክ ብለው ለሚያልፍ ገዢ መደብ ብለው ለግል ጥቅማቸው ለዕለት ጥቅማቸው ብለው ለገዢ መደቡ ማገልገል የለባቸው። መሳሪያ ሆነው ኦሮሞን መግዛት የለባቸው። በነጻነት ትግል ፊት መቆም የለባቸው። ያልፋል። ይሄ ዘመን ያልፋል። ለሚያልፍ ጊዜ ብለው የማያልፈውን ህዝብ ማጥፋት የለባቸው። ከአሽከርነት መውጣት አለባቸው። አእምሯቸውን ማስተካከል አለባቸው። አባት በኦፒዲዮ ውስጥ ያለው ልዩ መምከር አለበት። ወገን መምከር አለበት። ማስ ሚዲያዎች እንደ መፍትሄ አድርገው ዘመቻ ማድረግ አለባቸው። የኦፒዲዮ አእምሮ መለወጥ አለብን፣ መለወጥ አለበት። ኦፒዲዮ አሁን በግማሽ ተለውጧል። እንቢ እያለ ነው። ፈርቶ የሚያደርግ ነገር አጥቶ እንጂ ተገዢ አይደለም ግማሹ። የቀሩትን መለወጥ አለብን። ኦሮሞ ማድረግ አለብን። ኦሮሞማ ማስታጠቅ አለብን። የነጻነት ምስጢር የባርነት ትርጉም እንዲያውቁ ማድረግ አለብን። ስለዚህ ኦፒዲኦች ከወያኔ መውጣት አለባቸው። ይኸው የወያኔ ወገኖቹ ጋር እየከዱት ነው። ብዙ ሰዎች እየከዱ ነው። የኦሮሞ ሰራዊት በኦፒዲዮ ውስጥ ያለው መክዳት አለበት። ፊቱን ወደ ወያኔ ማዞር አለበት። ጠበንጃውን ወደዛ ማዞር አለበት። ከርቶ መውጣት አለበት። ኦሮሞን መውጋት የለበትም። ነጻነት መውጋት የለበትም። ስለዚህ ሊያውቁ ሊሰሙ ይገባል። ሊነገራቸው ይገባል። አእምሮ መለወጥ ያስፈልጋል። አመለካከት መለወጥ ያስፈልጋል ማለት ነው። ስለዚህ ይህ ትውልድ መለወጥ አለበት። ዘላለም የሀበሻ ገዢ መደብ አሽከር ተላላኪ ሆኖ ኦሮሞን መግደል የለበትም። የኦሮሞ ሰው መንቃት አለበት። ሊነቃ የሚችለው ደግሞ ስነገረው ነው፣ ስሰማ ነው። ስለዚህ ማስ ሚዲያዎች በዚህ ላይ ትኩረት አድርገው እንዴት የኦሮሞ ሰዎች ከኦፒዲዮ ውስጥ ፈንቅቀን እናወጣለን በሚለው ላይ አተኩረው መስራት አለባቸው። ደግሞአለሁ ይሄን ይቻላል። መርዶ ለሚያስጠቅ ኦሮሞ ተገደለ፣ ታሰረ፣ እንደዚህ ሆነ፣ እንደዛ ሆነ፣ እንደዚህ ሆነ ይላሉ። ያ አይደለም። ዋት ኢዝ ዘ ሶሉሽን? ይሄ ህዝብ እንዳይገደል፣ እንዳይታሰር፣ እንዳይዘረፍ፣ እንዳይበዘበዝ፣ እንዳይፈናቀል ምን መደረግ አለበት? ዋት ኢዝ ቱ ቢ ዳን በሚለው ላይ መፍትሄ መፈለግ አለበት። ለህዝባችን መነገር አለበት። ከመርዶ ነጋሪነት መውጣት ወጥተው በመፍትሄ ላይ ማተኮር አለባቸው። ስለዚህ በሰጠኝ ጥያቄ መልሰው ነገር ምንድን ነው? የኦፒዲዮ ብቻ ሳይሆን
መላው ኦሮሞ ህዝብ ከሀበሻ ጥገኝነት መውጣት አለበት። እንደ ኦሮሞ መኖር አለበት። መልካም አቶ ታደሰ ተስፋዬ እንግዲህ መልእክቶትን አስተላልፈዋል። ከኛ ጋር ቆይታ ስላደረጉ በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁኝ። እግዚአብሔር ይስጥልኝ። እንዳስፈላጊነቱ ወደፊት ደግመን እናቀርቦታለን። እኔም በጣም አመሰግናለሁ ለዚህ ጉዳይ ላይ ስለጋበዝከኝ። አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም ነው።
የተከበራችሁ አድማጮቻችን እንግዲህ አቶ አባይ ፀሐዬ በኦሮሞ ህዝብ ላይ ዘፈኑ ነው የሚባለው እንግዲህ እስኪ ለሳቸውም የኦሮሞ አርቲስቶች እንደዚህ ብለው አቀናብረው ዘፍኑላቸዋል አብረን እንስማው እንግዲህ እስካሁን ድረስ ስናስተናግዳችሁ የነበርነው እኔ ኢዮባይሳ ከበሪ አለሙ ጋራ በመሆን ነው ሳምንቱ ሁሉ የሰላም እንዲሆንላችሁ እመኛለሁ ደህና ሁኑ አባይ ፀሐዬ አየር ላይ አለ ይሆናል 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 ይሆናል